ለኢየሱስ ይሁን። አሜን ሃሌሉያ። ዛሬ ሕያው ፍቅር ክፍል 27ን እጅግ የተወደደው ሁሉ ሰው ቢያነበው ብዬ የምመርጠው የመጽሐፍ ክፍል ይዣለሁ። የእግዚአብሔር ሰው ልጄ ሁለተኛይቱን ሲያነብ እኔ ደግሞ አንደኛይቱን ነው ማነብላችሁ። አንደኛይቱ የቆሮንቶስ መልእክት በጌታ በኢየሱስ ስም አነባለሁ። ምዕራፍ 13 በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚሸዋሸው ጸናጽል ሆኛለሁ። ሃሌሉያ። ምንድነው የምትለው ካላችሁኝ፣ በመላእክት አንድ በሰዎች ሁለት ምን ልሳን ብናገር ቋንቋዎች የኔ ቢሆኑ የመላእክትን ቋንቋ ባወራ የሰዎችን ቋንቋ ባወራ ወይዛው ሆሎ ሰላም ኢየሱስ ጌታ አሜን። ከበር ለኢየሱስ ይሁን። ወግቻለሁ ጀርባ ላይ የሚተራው ጠንሰስ የተደፋ አሜን። ኢየሱስ ጌታ አሜን። በሰዎች በመላእክት ልሳን ብናገር አየ የሰው ልሳን አለ፣ የመላእክት ንግግር አለ። መላእክቶች ይናገራሉ። በምን አገኘው ብለህ ብትናገር ብትጠይቀኝ ቅድስት ድንግል ማርያም ጋር መጥቶ መልአኩ አውርቷል። የሱ አይነት ንግግር ቢኖረኝ የሰዎች አለ የሚባል ተናጋሪ ቦም ፍቅር ከሌለኝ ከንቱ ነኝ። ስለዚህ ወሩን ሙሉ ስለ ፍቅር እያወራኋችሁ ነው። በዚህ ምድር ያላችሁ ኢትዮጵያውያን ወንድሞቼ፣ ኤርትራውያን ወንድሞቼ፣ ይህንን ተተርጉሞም የምትሰሙ ቤተሰቦቼ በአጠቃላይ ያለ ፍቅር የምታደርጉት ነገር ከንቱ ነው። መልእክቴ ነው። ሙሉ 13ን አንብቡ። ለኢየሱስ ክብር ይሁን። ሃሌሉያ። ኢየሱስ ያድናል። ክብር ለኢየሱስ ይሁን።